የብጽዕት ሰማዕት ቅድስት አርሴማ አባቷ ክብሯን ከሆኑ ከኃያላን ነገሥታት ወገን የሆነ ቴዎድሮስ ይባላል። እናቷ ከቤተ ክርስቲያን ሹማምንት ከጳጳሳት ወገን የሆነች አትናስያ ትባላለች። እነርሱም እግዚአብሔርን የሚፈሩ በጾምና በጸሎት በምጽዋት በስግደት የጸኑ ደጋጎች ነበሩ። ነገር ግን ልጅ አልነበራቸውም። መልካም ፍሬ የሆነ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔር ያዝኑ፣ ያለቅሱ፣ ይጸልዩ ነበር። ለቅድስት ሐና፣ ለሳራ፣ ለኤልሳቤጥ የተለመነ ጌታ የእነርሱንም ጸሎት ሰምቶ እግዚአብሔር የልባቸውን ብርታት ባየ ጊዜ መልኳ እጅግ ያማረች ልጅ ሰጣቸው። ይቺውም ቅድስት ብጽዕት አርሴማ እናታችን ናት። ወላጆቿ በቤታቸው እስከ 3 ዓመት ድረስ አሳደጓት። 3 ዓመት ሲሞላት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በተሠራች ገዳም ታገለግል ዘንድ ሰጧት። ከ12 ዓመትም በኋላ አባቷና እናቷ ከካህን ወገን ሊያጋቧት ወደዱ። እናታችን ቅድስት አርሴማ ግን ይህንን አልወደደችም። እናታችን ቅድስት አርሴማ የነበረችበት ዘመን በቤተ ክርስቲያናችን ታሪክ ዘመነ ሰማዕት ይባል ነበር። በተለይም ከ60 ዓመተ ምህረት እስከ 321 ዓመተ ምህረት ድረስ በሮም የነገሱ አላውያን ነገሥታት በሚያውጁት አዋጅና በሚያወጡት ሕግ ክርስቲያኖች እንደ ሙሉ ሰው አይቆጠሩም ነበር። በክርስቶስ የባሕርይ አምላክነት በማመናቸውና የሮም ነገሥታት ጣዖታትን ባለማምለካቸው እንደ ሽንኩርት ይከተፉ፣ እንደ ጧፍ ይቃጠሉ ነበር። በሃይማኖት ጽኑዓን ስለነበሩ አንገታቸውን ለሰይፍ ደረታቸውን ለጦር እየሰጡ በመጨረሻው ዘመን ከእግዚአብሔር የሚያገኙትን የክብር አክሊል በማሰብ በመከራ ውስጥ ደስተኞች ነበሩ። በዚያ የሰማዕትነት ዘመን ቤተ ክርስቲያን ብዙ ሰማዕትን አግኝታለች። እነ ቅዱስ አግናጢዮስ ምጡዕ አንበሳ፣ ጁስቲን፣ ሰማዕቱ መርቆሬዎስ፣ ዶሚንና ጓደኞቹ፣ የልዳው ሰማዕት ቅዱስ ጊዮርጊስ፣ እናታችን ቅድስት አርሴማ፣ ሌሎችም ቁጥራቸው ከሰማይ ከዋክብት የበዙ ቅዱሳን ደማቸውን ለከበረ ወንጌል ሕይወታቸውን ስለ ክርስቶስ ፍቅር ለግሰዋል። በዚያ ዘመን እናታችን ቅድስት አርሴማ እንግልት፣ መከራና ስደት፣ ሞት ተቀብላለች። የእናታችን